ዛሬ ላቴክስ ያለ ሶፍትዌር እንዴት አድርገን እንደምንጠቀም እናያለን። overleaf.com ላይ እንገባለን። ይሄ ኦቨርሊፍ የምንለው እዚህ ጋር ከፈለጋችሁ በጉግል አካውንታችሁ ወይም ደግሞ ወርካይድ አይዳችሁ ጆይን ማድረግ ትችላላችሁ፣ ወይም ደግሞ ሳይን አፕ ማድረግ ትችላላችሁ አዲስ ወይም ደግሞ እንደ አማራጭ ገብታችሁ ከነበረ ደግሞ ባለ አካውንት ላይ መግባት ትችላላችሁ ማለት ነው። ይሄ እያንዳንዱ ያሉት እኔ ምንድን ማድረገው ከዚህ ስለምጠቀምበት ሎጊን ማድረገው የኔ የምገባበት አካውንት አለኝ። ገባውኝ። ስገባ የመጀመሪያ ክሬት አድርጋችሁ ስትገቡት የምታገኙት እንደዚህ ይሆናል ማለት ነው። መጀመሪያ ኦቨርሊፍ የምታገኙት ስክሪን ይሄ ይሆናል ማለት ነው። የምትፈልጉት አይነት ጆርናል፣ ፓወርፖይንት፣ ቡክ ኤኒ ታይፕ ሰርች አድርጋችሁ እዚጋ ማግኘት ትችላላችሁ። ከዚህ ውጭ ደግሞ ምን ማድረግ ትችላላችሁ? ካቴጎሪ አለን ለእያንዳንዱ። ጆርናል አርቲክል ግሩፕ አለ፣ ባይብሊዮግራፊ ግሩፕ አለ፣ ቦክሶች አሉ፣ የተዘጋጀ ቴምፕሌቶች አሉ ማለት። ስለዚህ ቴምፕሌቶቹ ቀጥታ ወስደን መጠቀም እንችላለን ማለት ነው። ዝም ብለን ሃይላይት ለምሳሌ ቸክ ብናደረግ ለምሳሌ በፕሬዘንቴሽን ወይም ደግሞ ቢመር በምንለው እዚህ ጋር ብዙ አይነት አለ። ይሄኛው ለእያንዳንዱ ዩኒቨርሲቲ ወይም ኢንስቲቱሽን የራሳቸው አላቸው። በጣም ብዙ ናቸው። የእናንተ ዩኒቨርሲቲ ወይም ደግሞ የትኛው ምስርበት ኢንስቲቱት ላይ የራሱ ቴምፕሌት ካለው እሱ ራሱን ተጠቅማችሁ መስራት ነው። ከሌለው ደግሞ ያው ከዚህ መርጠውን አንዱን ማድረግ ይሆናል ማለት ነው። ራሳቸው የሰሩት ፕሬዘንቴሽን አለ። አንዱ ለምሳሌ ከ11 ለምሳሌ ብንገባ ይሄን ክሊክ ብናደረግ ይሄ ከ3 መንዝ በፊት አፕዴት የተደረገ አለ። ይሄ ኦፕን ቴምፕሌት ብናደረገው፣ ስለዚህ ይሄ ፕሬዘንቴሽን በቀላሉ ሪፕሌስ በማድረግ የእኛ ዶኩመንቶች ብቻ በማስገባት የዚህ ፕሬዘንቴሽን ማግኘት እንችላለን። ይሄ የከዩ ሊብረን ዩኒቨርሲቲ ቴምፕሌት ይሄን ይመስላል ማለት ነው። የሚጠበቅብን የኛ ፍሬሞቹ ብቻ መቀየር ይሆናል ማለት ነው። እንመለስና ወደ ቴምፕሌቶቹ እንሂድ። ብዙዎቹ የላቴክስ የሚፈለገው ጆርናል ላይ ነው። ጆርናል አርቲክል ላይ እንዴት አድርገን እንደምሰራ ነው። ይሄ እያንዳንዱ ጆርናል የራሱ የሆነ ቴምፕሌት የተዘጋጀ ኦፊሻል ዌብሳይታቸው ላይ የምታገኙት አላቸው ማለት ነው። አሁን ብዙ ናቸው። ይሄ ሴምቲንግ በጆርናሎቹ ቁጥር ልክ ማለት ነው። ኦፊሻል የሆኑ አሉ፣ አንኦፊሻል የሆኑ ነገሮችም አሉ። ኦፊሻሎቹ ብንወስድ አይ ቲንክ የተሻለ ይሆናል። ለምሳሌ አንድ ዝም ብለን ብንወስድ ለምሳሌ ይሄ ኦፊሻል የሆነ ለምሳሌ ይሄ የሚለው ለምሳሌ ይሄ ነው። ከ2 መንዝ በፊት ነው። ይሄ ደግሞ በኦቨርሊፍ እና በራሳቸው በኤአይኤ ያዘጋጁት ነው። ኦፕን አዝ ቴምፕሌት እንበለው። ያው ከፈተልን። እዚጋ እንደምታዩት ኮዱ አለ። ከዚህ ጎን ላይ ደግሞ አውትፑት አለ ማለት ነው። ብዙ አማራጭ አለን። እዚጋ ለምሳሌ እዚጋ ዙም ኢን ዙም አውት ማድረግ እንችላለን። ዊድዙ ሄይቱ ፕሬዘንቴሽን ሞድ ለምሳሌ እንደዚህ ማድረግ እንችላለን። ሙሉ ኦፕሽኖች አሉን እዚጋ ራሱ ላይ ፊት ዊድዝ ለምሳሌ ዊድዙ እንዲሆን እናደርጋለን። ሄይቱ ብቻ በአንድ ፔጅ እንዲመጣል ማድረግ እንችላለን። ዙም ኢን ዙም አውት በእያንዳንዱ ማድረግ ስለምንችል ክሊክ እያደረጋቸው እያንዳንዱ ማየት ትችላላችሁ ማለት ነው። ይሄኛው ሌላ ጥቅሙ ምንድን ነው? እዚጋ ሰርተን ከጨረስን በኋላ እዚጋ ሰብሚቱ ኤአይ ጆርናል የሚላለ ቀጥታ ወደ እነሱ ዌብሳይት ነው የሚወስደን ማለት ነው። እዚጋ እያንዳንዱ ላይ ዌብሳይቶች እንደሆነ በቀላሉ ሳሚት ለማድረግ ይጠቅመናል ማለት ነው። ሌላኛው እዚህ ጋር ሼር ማድረግ እንችላለን። ለምሳሌ እዚህ ጋር የትኛው አንድ ኢሜይል የሳምበድ ኢሜይል አስቀምጠን ሼር ብናደርገው አዘ ሴም ታይም ኤዲተር ኦር ሪቪወር አድርገን ማስቀመጥ እንችላለን ማለት ነው። ቪወር ለማየት ብቻ ኮሜንት ለማድረግ ኦር ኤዲተር ለማድረግም ምን ማድረግ እንችላለን? ኢንቫይት ማድረግ እንችላለን ማለት ነው። ይሄም አንዱ ከአድቫይዘሮቻችሁ ኦር ከየትኛው ጓደኞቻችሁ ምንድነው ሼር እያደረጋችሁ ለመስራት ማለት ነው። ሉክ እዚህ ጋር የምናደርገው ምንድን ነው? ከታይትል ጀምሮ ለምሳሌ ፕሪፓሬሽን ፎር ፔፐርስ ፎር ኤአይኤኤ ቴክኒካል ጆርናልስ ይላል። በእኛ ታይትል መቀየር ይሆናል ይሄ ማለት ነው። ለምሳሌ ይሄ እያወራ ነው ባለ ነው ኦቨርሊፍ ላቴክስ ብንል ለምሳሌ አሁን ሪኮምፓይል ማድረግ ነው የሚጠበቅብን። ታይትሉ እዚህ ጋር ኮምፕሊት ይቀየራል ማለት ነው። እያንዳንዱ እዚህ ጋር የምንሰራቸው በኖርማል በሶፍትዌር የምንጠቀመው የነበረ እዚህ ጋር እያንዳንዱ ማድረግ እንችላለን ማለት ነው። እዚህ የምንጽፈው እያንዳንዱ ነገሮች ተመሳሳይ ስራ ነው የሚሆነው ማለት ነው። እኛ የሚጠበቀው ሪኮምፓይል ማድረግ ብቻ ይሆናል ማለት ነው። ሌላኛው ወደ ቴምፕሌታችን ብንመለስ ሲቪ አለ። ለምሳሌ ብዙ ሰው ስለ ሲቪ ይጨነቃል። እንደዚህ አይነት እንደምታያቸው ሲቪዎች አሉ። አንዱን ወስዶ እሱን ኤዲት ማድረግ ይቻላል በራሳችን ስም እያንዳንዱ ባለው ማለት ነው። ለምሳሌ አንዱ ለምሳሌ ኦፊሻል የሆነ ይሄ ለምሳሌ ኦፊሻል ይላል። ይሄኛው ከ5 መንዝ በፊት ነው። ሎክ አሁን ከኔ የሚጠበቀው እዚህ ጋር ኤዲት ማድረግ ብቻ ነው።
እዚህ ጋር ዳብል ክሊክ ስታደርጉ ወደዛ ነው የሚወስዳችሁ። ሶ ዩር ኔም የሚለው ለምሳሌ የራሳችሁ ስም ላይ ማስቀመጥ ማለት ነው። ያው የስም ይወጣ ማለት ነው። ሴም ቲንግ ምንም ዲዛይን ማድረግ ሳይጠበቅብን ባለው ዲዛይን ምን እናደርጋለን ማለት ነው። የራሳችን የሰራናቸው ስራዎች ብቻ በመቀያየር ምን እናደርጋለን ማለት ነው። ሲቪያችን ፕሪፔር እናደርጋለን ማለት ነው። ሶ የተቀሩትን እናንተ ቸክ አድርጓቸው። ኦኬ ይሄኛው እንዴት አድርገን ኦንላይን ለመጠቀም ነው። ኦንላይን ተጠቅመን ኦፍላይን መውጣት ብንፈልግ ደግሞ ምናደርጋለን። ለምሳሌ ችን ፋይል ከፈለኩኝ እዚህ ጋር ፋይል የሚላለ ከላይ ከታች ዳውንሎድ የሚላለ አዝኤ ሶርስ ዶት ዚፕ ፋይል ማለት ነው። ክሊክ ሳደርገው ይኸው ዳውንሎድ እንዳደርግ ይፈቅድልኛል። ፎልደር ጋር ልሄድ። ይሄኛው ኤክስትራክት ላድርገው። ኤክስትራክት አረኩኝ። ይሄ ፋይል አለ አያችሁ፣ ይሄን መጣልኝ። ይሄን ልክ ምን ላይ ቴክስት ስቱዲዮ ላይ በተጫነ ሶፍትዌር ላይ ማለት ነው። አሁን ስናየው የነበረ ከሶፍትዌር ምንም ሳንጭን ኦንላይን ብቻ በመጠቀም ነው። ይሄኛው ግን በተጫነ በሶፍትዌር መጠቀም ይሆናል ማለት ነው። ይሄ ራን አረኩት አያችሁ፣ እዚህ ጋር መጣልኝ ማለት ነው። ኦፍላይንም ኤዲት ማድረግ እችላለሁ። አዘሴም ታይም ይሄኛውም ዚፕ አድርጌ አፕሎድ ማድረግ እችላለሁ ወደ ኦቨርሊፍ ማለት ነው። እናደርጋለን አሁን ይሄኛው አሁን ይሄ የሰራሁት ያሁኑ ነው። ይሄን ዚፕ አድርገውና ለምሳሌ ኤምቢዜድ የሚል አለ። ይሄኛው ምን ማድረግ እችላለሁ? ኦቨርሊፍ ላይ ደግሞ አፕሎድ ማድረግ እችላለሁ። እንዴት ነው የማደርገው? ሆም አለ ለምሳሌ አንዱ ላይ ልግባ። ኒው ፕሮጀክት ላለኝ ለምሳሌ ብላንክ ኦር አፕሎድ ፕሮጀክት ለምሳሌ ከሆነ ዚፕ ፋይል ጠይቀኛል። ይሄኛው ዳውንሎድ ላይ ልጠይቀው። ከዳውንሎድ ኮምፕረስድ ውስጥ አሁን ይሄኛው ራሱ መልሰን ምን ማድረግ እንችላለን? አፕሎድ ማድረግ እንችላለን። ያው አፕሎድ አድርገን እዚህ ጋር ደግሞ ድጋሚ መስራት እንችላለን ማለት ነው። ይሄ አንድ ነው ለመስራት። ፒዲኤፍ ብቻ ከፈለግን ደግሞ እችኛ ፒዲኤፍ እዚህ ጋር ዳውንሎድ የሚል ምልክት አለ። ዳውንሎድ እንለዋለን። ዳውንሎድ ውስጥ ይሄን ማግኘት አለብን ማለት ነው። ዳውንሎድ ውስጥ ያሁን የነበረውን በፒዲኤፋችን ከፍተን ዳይሬክት መጠቀም እንችላለን ማለት ነው። ይሄኛው ፒዲኤፍን ዳውንሎድ ሆኖ አገኘዋል ማለት ነው። ይህን ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ታንክ ዩ ቬሪ ማች